ሰላም ሰላም ውድ ቤተሰቦቼ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ የዛሬውን ቪዲዮ እንዲህ እጀምራለሁ። የሀቢቢ የህግልቢ አሁን አዲሱ ቤት ከገባው የገጠመኝ ቻሌንጅ ምንድን ነው መሰላችሁ? ድሮ እናት አባቶቼ ላይ እያለሁ ይህን ያህል ያው የልጅነት ባህሪም ስላለ ይህን ያህል ከብዶ አይታየኝም ነበር። አሁን ደግሞ ጉልበትም አቅምም እጠር እያለ ሲመጣ ወደ እርጅናው ስንሄድ ቻሌንጅ ሆኖ የከበደኝ ወንዝ እንሄዳለን። በነገራችን ላይ የቤቴ ኮርኒስ ይህን ይመስላል ውዶቼ፣ ያምራላ። የቤቴ ኮርኒስ ይህን ይመስላል። ከፈለጋችሁት ሞር ጨርሼን ማሳያችሁ ይሆናል። ተከታተሉኝ። እኔ ወንዝ ለህርም አብራችሁ ቆዩ። እዛ ደግሞ ያለውን ወረፋ አብረን እናያለን። ወዳችኋለሁ። እና ውድ ቤተሰቦቼ ረጅም መንገድ ነው መሄድ። በነገራችን ላይ የኔ ቤት ትንሽ ወጣ ያለ ነው። ተምርቱ መጨረሻ ቤት ሆኖ ነው ጭናት የኔ ቤት። ከዚህ በብዙ ርቀት ቦታ ላይ ቤቶች አሉ። የትማዛ ገጠር እየታጠረ ነው። እንደዚህ እያልን ስናሄድ እየደመቀ ይሄዳል ማለት ነው ሰፈሩ። እና እኔ ደግሞ ይላል እንግዲህ ደከመው ሳኝ እያለ ብትል እኮ ነው ሚስቴን የፈታሃት አለች አሉ። እና ደመቅ ወዳለው ወደ ሰፈሩ መሀል ነው ውሃ ያለ። ውሃ ደግሞ እንዳልኳችሁ በጣም ኑሮዬን ያከበደው ውሃ በመቅዳት ነው ውዶቼ። አስቤውም አላውቅ ይሆናል የማላውቅ ጀሪካ ይዞ መዝወር ውሃ መቅዳት በቅፋት መታኝ። በነጠላ ጫማ ባንቺ አረማመድ መቼ ይዘለቃል ይሄ ወንዝ መንገድ እያልኩ ነው የምሸከሽከው። እና ላይክ ሰብስክራይብ እያደረጋችሁ እያለም ቤተሰቡን ቪዲዮ ደግሞ እንዲታይ የምትፈልጉ ሰዎች ላይክ ሰብስክራይብ እያደረጋችሁ ሸርም አድርጉ። በጣም ምርጥ ልጆች አላችሁ። ቪዲዮ የሌላ ሰው እንዲደርስ ላይክ አድርጉ፣ ኮሜንት አድርጉ፣ ከዛ ደግሞ ሸር አድርጉ። እና አሁንም ውሃ ለማምጣት እየቆሰቆስ ነው ይሄድን ነው ለማለት ነው። እና ኑሯችሁን ቻሌንጅ ያደረገው ለመኖር ያስመረራችሁ ነገር በህይወታችሁ። እኔ እውነት ለመናገር ድሮ እናት አባት ላይ እያለው ውሃ መቅዳት ኢዚ ነው ኢዚ። እንደው ውሃ አለ አትሄጂ ስባል ማለት ነው የለም ምናምን ደፋ አለም ነች ወንዛሽ። ትልቅ እህቴ ወይ እናቴ ውሃ አለ አይደለም ወያቺ የመኸር ሱስ ያለብሽ እኝኝኝ ይላሉ ማለት ነው። እኔ ሰማለሁ ከዛ ቆሰቁሰዋለሁ ማለት ነው ከጓደኞቼ ጋር ያቅጠሉ ያዛፉ እያልኩ አይደብረኝም። ወሄን ቀዳ አረግና እመለሳለሁ ማለት ነው።
ይሄ ግን ዛግን ተየዘን ዛግን አሁን ደግሞ ውሃው ስንደርስ ዛሬ ብዙ ሰው አይመጣም፣ ግን ባል ነው። ባል ስላችሁ ወር ባል ነው። ሰው ውሃ ብዙ አይቀዳም፣ ግን እኔ ቀዳለሁ። ልቀዳ ያየርኩ ነው። እንደምታዩት እዛ ያለውን ጄሪካ አሳያችኋለሁ። ቤተሰቦች ይኸው ደርሰናል። አይቻልም እንደ የገዛ ፊቴን ቆይም አለ ከዋለው አሁን እኮ አለ መስሎኝ ነበር። የለም ቤተሰቦች እስካሁን አያችሁታ። እንደውም እንደነገርኳችሁ ዛሬ ባል ነው፣ ብዙ የለም። እና ላይክ ሰብስክራይብ እያደረጋችሁ የኔ ቤተሰቡን ወዳችኋለሁ። ከቅድም እስከዚህ እየመጣው ነበር፣ ያው ስለሚረዝም ሙሉውን አልቀረጽኩትምና አሁን ነው ታርጓ። ወዴት ነው እንትኑ አድርድሩ? እዚህ ነው ወረደብሽ ተራ ይዛለ ማለት ነው። ተራ ያስኩ እነዚህ ተቀርተው ያቀዳሉ። ከዛ እንሄዳለን። ላይክ ሰብስክራይብ እያደረጋችሁ የኔ ቤተሰቡ ነው። ወዳችኋለሁ። ባይ ባይ።